ሴኪዩሪቲ ካሜራ ገጥመው አላርም አዘጋጅተው ቤቶን በአላርም አጅበውት ኤሌክትሪክ ኃይል ከሌሉት ዋጋ የለት። ስለዚህ የማይቆራረጥ የኃይል አቅርቦት ለሴኪዩሪቲ ካሜራ እና ለአላርሞች እንደምናቀርብ ስገልጽ በደስታ ነው። ሰላም፣ እንዴት ናችሁ? አብይ ነኝ ከኖታ ቴክኖሎጂስ። ዛሬ ደግሞ ተከታታይ የሆኑ ስለ ኃይል ምንጭና አስፈላጊነቱ፣ ኃይልን ለምን እንዴትና በምን መጠቀም እንችላለን የሚለውን አንድ ላይ እናያለን። እንግዲህ የሰው ልጅ ከፍጥረት ጀምሮ ከመጀመሪያ ኃይልን ይፈልጋል። ኃይልን የሚፈልግበት ደግሞ ለተለያዩ ነገሮች፣ የመጀመሪያው የእድገት ወይም ደግሞ የትራንስፎርሜሽን ሪቮሉሽን የተነሳበት የእሳት መገኘት ነው። እሳትን የሰው ልጅ ካገኘ በኋላ ምግቡ ማብሰል፣ ከጠላቱ መከላከል፣ በቀላሉ ማምረቻ መሳሪያዎች ማምረት ችሎ ነበረ። ሌላው ደግሞ የሰው ልጅ በጣም ትልቅ እድገት ያገኘበት ከስቲም ኃይል ማውጣት በጀመረ ጊዜ ነው። እንግዲህ ይህን እያልን መጨረሻ ላይ ኤሌክትሪክ ፓወር የኤሌክትሪክ ኃይልን የሰው ልጅ አግኝቷል። በዛም ምክንያት አሁን ባለንበት ክፍለ ዘመን ከፍተኛ የሆነ የስራ ቅለት እንዲያሳካ አድርጓል የሰው ልጅ። ዛሬ የምናየው በቤታችን በቢሮችን አሊያም ደግሞ በፋብሪካዎቻችን በምናመርትበት ቦታ መጠቀም የምንችላቸውን አማራጭ ኃይሎች የኃይል ምንጮች ነው። እነዚህ አማራጭ የኃይል ምንጮች የተለያየ ቦታ በተለያየ አይነት በተለያየ ቅርጽ አገልግሎት ይውላል። ምን አደርጋለሁ እኔ ከቀላሉና ከትንሹ ጀምርና እያንዳንዱን የኃይል ምንጮች እገልጽላችኋለሁ። የመጀመሪያው የኃይል ምንጭ በቀላሉ ኃይል የሚያመነጭ በተለይ ደግሞ ገጠር ላሉ መብራት ላልተዘረጋባቸው የኤሌክትሪክ ኃይል ላልተዘረጋባቸው ስፍራዎች መጠቀም የምንችለው በፓወር ባንክና በሶላር ፓኔል የታገዘ የኃይል ምንጭ ነው። ይሄ እንደምታዩት ይሄ ፓወር ባንክ ኃይል ማጠራቀሚያ ባንኩ ነው። ይሄ ፓወር ባንክ ኃይል የሚያገኘው ከዚህ ሶላር ፓኔል ነው። ይሄ ሶላር ፓኔል ወደ 10 ሜትር የሚጠቃ ገመድ አለው። ይሄ ገመድን ቀጥታ እዚህ ጋር ባሉ ሶኬቶች በመጀመሪያው ላይ በመሰካት ከፀሐይ ብርሃን ወደ ፓወር ባንኩ ኃይል ማጠራቀም እንችላለን። ከፀሐይ ብርሃን ወደ ፓወር ባንኩ ኃይል ካጠራቀምን በኋላ 2 አምፖሎች አሉት ይሄ ፓወር ባንክ። እነዚህ 2 አምፖሎች በቀላሉ ኤልኢዲ ላይቶች ናቸው። 10 ሜትርና 5 ሜትር ቁመት ያላቸው ሲሆን ስለዚህ ምን እናደርጋለን? ፓወር ባንካችን ላይ ሶኬቷን ፕላግ እናደርጋለን። እዚህ ጋር ኦን ኦፍ በተን አለ። ኦን ኦፍ በተኑን ስናበራ እዚህ ጋር መብራቱ ይበራል። ይሄ መብራት ቤትን ሙሉ በሙሉ ለማብራት ኤልኢዲ ነው። በበቂ ሁኔታ ተማሪዎች ጥናታቸውን፣ አዛውንት መጽሐፍ ቅዱሳቸውን እንዲያነቡ የሚረዳ እንዲሁም ደግሞ መስክ ውሎ የመጣ አባወራ ስልኩን ቻርጅ ማድረግ የሚችልበት ዩኤስቢ ቻርጀር ያለው ፓወር ባንክ ነው። ይሄ በጣም በትንሽ ዋጋ በተመጣጣኝ ዋጋ በ3500 ብር እኛ እናቀርባለን። እዚህ ጋር የኃይል መጠን መለኪያ አለው። ኦን ኦፍ ስናደርግ እዚህ ጋር እንደምታዩት ቀይ ትበራለች። ይሄ ፉል ቻርጅ ነው ማለት ነው። ስለዚህ ቀይ ከበራ ፉል ነው መጠቀም እንችላለን። ሌላ ደግሞ ካምፒንግ የሚወዱ ትራቭል የሚያደርጉ ድንኳን ይዘው ከቦታ ቦታ የሚንቀሳቀሱ ሰዎች ይሄንን እንደ ኃይል አማራጭ መጠቀም ይችላሉ። ለማንኛውም አግባብነት አለው ለሚሉት ቦታ 10 ሰዓት ስልኮን ሙሉ በሙሉ ቻርጅ አድርገው 10 ሰዓት ቻርጅ ማድረግ ብቻ ሳይሆን መብራት እየበራ ለ10 ሰዓት ማገልገል ይችላል። ይሄ ፓወር ባንክ ሶላር ፓወር ባንክ ነው። ኖታ